179 አባላት ያሉት የሀዋሳ ከተማ ምክር ቤት ሁለተኛ ዙር 6ኛ ዓመት 12ኛ መደበኛ ጉባኤውን በማካሄድ ላይ ይገኛል። ጉባኤው 11 አጀንዳዎችን ቀርጾ ለውይይት የቀረበ ሲሆን የ2011 ዓመተ ምህረትን የምክር ቤቱን አፈጻጸምና የ2012 ጠቋሚ እቅድን በመገምገም ተጀምሯል። የተጀመረው የሁለተኛ ዙር የእድገትና ትራንስፎርሜሽን እቅድ ግቦች በተሳለጠ መንገድ እንዲሳኩና የለውጥ ሰራዊት ግንባታው ይበልጥ በመጠናከር የህዝብ ተጠቃሚነት ለማረጋገጥ የሚጠበቅም ድርሻ በተገቢው መወጣት ያለብን የተከበራችሁ የምክር ቤት አባላት የምክር ቤቱ ጠቋሚ እቅድ ከእቅዱ ጋር የተያያዘ ስለሆነ የሚነሳ ነገር ካለ እንድነሳ ደረቅ ጥሩ ነው። አመሰግናለሁ። ያው አጥር ተደርጎ ነው የቀረበው። ስለዚህ ከቀረበው አንፃር የምክር ቤቱ አጠቃላይ ከአመቱ እቅድ ካከናወናቸው ክንውኖች ውስጥ የቀረቡ ናቸውና በዚህ ላይ ጥያቄዎች አስተያየቶች ካሉ እድሉን ለምክር ቤት ሰጣለሁ። በሐዋሳ ከተማ ውስጥ የሚኖረው ህዝብ እንደነ ከኛ ጋር ለብዙ ዘመናት የኖሩ ህዝቦች ሲዳማ ነው ብዬ ነው የሚወስደውና ይሄ ህዝብ ምን አክል ነው ከሲዳማ ጋር አብሮ በአንድነት እንዲኖር እና ሌላ ሲዳማን ደግፎ ይሄንን ከፊታችን ያለውን የጋራችን እንዲያደርግና ቀጣዩም ከኛ ጋር ለሚኖረው ቆይታ ምን አክል ግንዛቤ ተፈጥሯል። የተለያዩ ብሔር ብሔረሰቦች ነው እዚህ በከተማችን ውስጥ ያለውና ለዚህ ህዝብ ምን አክል ግንዛቤ ነው የተጨበጠው። ምክር ቤቱ ምን አክል ስራ ሰርቷል በዚህ ላይ። ይሄ ህዝብ የኛ ህዝብ ነው። ከእንግዲህ የኛ ህዝብ ነው። ከኛ ጋር የሚኖር ህዝብ ነው። ካርዱንም ከኛ ጋር ነው መጣል ያለበት። እኔ እንደሚያስበው እዚህ ምክር ቤትም የተለያዩ ብሔሮች ብሔረሰቦች አሉ። ምን አክል ግንዛቤ ነው ያስፈጠሩት? ይሄንን ለማለት ነው። አመሰግናለሁ። ሁኔታው ሲታይ መጀመሪያ ከነበረበት ሁኔታ በተሻለ ደረጃ ነው የሚገኘው። ትክክል ነው። እሱንም ሆኖ እዚህ ውስጥ አንዳንድ ነገር የሚታዩ ነገሮች ስላሉ በተለይ መናኸሪያ አካባቢ እነዚህ መናኸሪያ አካባቢዎች ማምሻውን የሚመጡትን ሰዎች የሚነጥቁ ብቅ ያሉበት ሁኔታ አለ። ጸጥታ ኃይሉ እዛ ያለውን አካባቢ ችግር እየወሰደ ያለው እያስተካከለ ያለው ነገር በምን ሁኔታ ነው አለው የሚል በተለይ መናኸሪያ አካባቢ አዳዲስ ፊት ሲወርድ ከመኪና የሚነጠቁበት ሁኔታ ስላለ ነው ማለት ነው። እኔም በተጨባጭ ስላየሁ በሌላ በኩል ደግሞ ምክር ቤቱ አብዛኛው ጊዜ ስራው በቆየም እነዚህ በቀበሌ የሚሰሩ ምክር ቤቶች ቢጠናከሩ ለ2012 ዓመት ተጠናክሮ ምክንያቱም በየቀበሌው የሚደረገው ነገር ማህበረሰቡ ችግሩን የሚፈታበት አካል በመሆኑ ትኩረት ቢሰጠው። ለተነሱት ጥያቄዎች የምክር ቤቱ አፈጉባኤ አቶ ደምሴ ምላሽ የሰጡ ሲሆን በተለይም የሲዳማ ህዝብ ውሳኔን አስመልክቶ ለተጠየቁት ጥያቄዎች ምክር ቤቱ እየሰራ ስላላቸው ዝርዝር ተግባራት ለምክር ቤት አባላቶቹ አስረድተዋል። የሲዳማ ህዝብ ውሳኔን በመመለከት የተለየ የሁሉም የከተማ ነዋሪ ጉዳይ አድርገን ነው የምናየውኛ። ነዋሪውም እንደዛ ነው የሚያስበው። ለዚህ ደግሞ ዝግጅታችሁ ምንድነው የተባለው ነገር ትክክል ነው።
እስካሁን ድረስ የደረስንበት ለዚህ ተከበረው ምክር ቤት በዝርዝር ማቅረብ ይገባናል። የከተማችን ህዝብ አብሮ የኖረ ተቻችሎ የኖረ ተፈቃቅሮ የኖረ ህዝባችን ስለሆነ ከሲዳማ በምንም አይነት የሚለየው ነገር እንደሌለ በዚህ ጉዳይ ላይ ሁሉም ተሳትፎ እንዲያደርግ በርካታ ስራዎች ሰርተናል። አንደኛ ይሄንን ለማስፈጸም የአብይ ኮሚቴ በየደረጃው ያለው አብይ ኮሚቴ እስከ ቀበሌ ድረስ ተዋቅሮ በሪፈረንደሙ ላይ ግንዛቤ እስከ ታች ድረስ ማንንም ሳንለይ ህብረተሰቡ ይሄ ታላቅ የሲዳማ የወሰነው ህዝበ ውሳኔና መንግስትና መሪው ድርጅት እውቅና የሰጠው ህዝበ ውሳኔ መላው የከተማችን ህዝብ በጋራ ተሳትፎ እንዲያደርግ በተለያዩ መድረኮች ተፈጥሯል። የሀዋሳ ከተማ አስተዳደር ምክትል ከንቲባ አቶ ጥራቱ በየነ በበኩላቸው ህዳር 10 ሊደረግ ላለው የሲዳማ ህዝበ ውሳኔ ከተማ አስተዳደሩ ከሲዳማ ዞን ምክር ቤት ጋር በመቀናጀት የጋራ እቅድ በመንደፍ እየሰራ እንደሚገኝ አረጋግጠው በዋናነት የተከናወኑ ተግባራትና ቀሪ የትኩረት አቅጣጫዎችንም ለምክር ቤት አባላቶቹ አቅርበዋል። ሁላችንም እንደምናውቀው የሲዳማ ህዝብ በክልል የመደራጀት ጥያቄ አሁን የደረሰበት ደረጃ በበርካታ ሂደቶች ያለፈ እንደሆነ እናውቃለን። የክልሉ ምክር ቤት የህዝቡን ጥያቄ ተቀብሎ ለምርጫ ቦርድ ካስተላለፈ በኋላ በገዢው ድርጅት እንደዚሁ ተቀባይነት አግኝቶ ጥያቄው ህዳር 10 የሪፈረንደም ጊዜ የሚካሄድ እንደሆነ ምርጫ ቦርድ ይፋ አድርጓል። አስቀድሞ ህዳር 3 ነበር ሊካሄድ ቀን የተቆረጠው፣ ግን በነበሩ ተደራራቢ ስራዎች እና አንዳንድ ስራዎች ባለማለቃቸው ለህዳር 10 ተላልፏል። ሂደቱን በተመለከተ አሁን የተከበሩ አፈ ጉባኤ እንደገለጹት በሲዳማ ዞን ወይም የብሔሩ ምክር ቤት በሲዳማ ብሔር ምክር ቤት አማካኝነት ስራው እየተሰራ ይገኛል። ይሄ ስራ የሀዋሳ ከተማ ምክር ቤትና የሲዳማ ብሔር ምክር ቤት በጋራ የጋራ ማስፈጸሚያ እቅድ ወጥቶ እየተሰራ ያለበት ሁኔታ ነው ያለው። ከተማ አስተዳደሩ በዚሁ የአብይ ኮሚቴ ውስጥ ሆኖ ይሄ የህዝብ ጥያቄ ህገ መንግስታዊ ጥያቄ ነው፣ ህጋዊ ጥያቄ ነው። ስለዚህ ይሄንን ህጋዊና ህገ መንግስታዊ ጥያቄ ሰላማዊ በሆነ መንገድ ህዝቡ ነፃ ድምፁን ሰጥቶ በራሱ የጥያቄውን መልስ የሚሰጥበት ሁኔታ እንዲፈጠር ከተማ አስተዳደሩ እየሰራ ይገኛል ማለት ነው። የሰላም ጉዳይ ላይ አስቀድመን ለመስራት የጀመርናቸው ስራዎች መሻሻሎች ያመጡ ናቸው። በተለይ ይሄ ሪፈረንደም ሲካሄድ ዜጎችን በተለይ የከተማ ነዋሪው ስጋት ውስጥ የሚያስገቡ ነገሮች ፈጽሞ ሊኖሩ እንደማይችሉ መተማመን መፍጠር በጣም ወሳኝ ስለነበር ከነዋሪው ጋር አስቀድመን ሪፈረንደም የሚካሄደው የህዝብን ጥያቄ መልስ ለመስጠት እንጂ ሌሎች ህዝቦች ላይ በከተማ ነዋሪዎች ላይ ስጋት የሚያመጡ ጉዳዮች ለመፍጠር ወይም እነሱን ነዋሪዎችን የከተማ ነዋሪ የሚያገል ጉዳይ እንዳልሆነ በተጨባጭ ማረጋገጥ እና ከተማ አስተዳደሩ በከተማው ያሉ ነዋሪዎች ቀደም ሲል ከነበረው በተሻለ አብሮ ለመልማትና አብሮ ለማደግ የተሻለ የመልካም አስተዳደር ችግሮች የሚፈቱበት ልማት የሚፈጠርበት ከድህነት የምንወጣበት ሁኔታ ለመፍጠር እንጂ ህዝብ ጥያቄ እያቀረበ ያለው ይሄ በተናጠል የሚሆን እድገት በተናጠል የሚኖር ልማት ስለማይኖር በዚህ ደረጃ
ነዋሪው ከየትኛውም ስጋት ነፃ ሆኖ ይሄ ሂደት ሰላማዊ እንዲሆን አበክረን ትኩረት ሰጥተን ስንሰራ ቆይተናል። ይሄ ስራ የቀጠለ ነው ማለት ነው። ሁለተኛው የምርጫ ቦርድ ያስቀመጠው ጊዜ ገደብ አለ ለሁሉም ስራዎች። በዚህ መርሃ ግብር መሰረት መራጮች ወይም ድምጽ የሚሰጡ አካላት የሚመዘገቡበት ጊዜ አለ። ለዚህ አስፈላጊው በየክፍለ ከተማ ለዚህ ስራ በተለይ የድምጽ የሚሰጥባቸው ማዕከላትን የማዘጋጀት ስራዎች ከሞላ ጎደል ተጠናቀዋል። እነዚህ የሚካሄድባቸው አስቀድሞ በቀደሙት ምርጫዎች የሚካሄዱ ማዕከላት ናቸው። የተለየ አዲስ ማዕከል አልተፈጠረም። ስለዚህ እነዚህ ማዕከላት ለዚህ ሪፈረንደም ስራ ዝግጁ እንዲሆኑ ከተማ አስተዳደሩ ከሚመለከታቸው አካላት ጋር እየሰራ ነው ያለው። ከዚህ ጋር ተያይዞ አስፈጻሚ አካላት ይህንን ለማስፈጸም መጥቶ ወደ ከተማችን ስላሉ ለነሱ የሚሆኑ የመስሪያ ወይም ቢሮና የመቆያ ቦታዎችን የማዘጋጀት ስራዎች እየተሰሩ ነው ያሉት። የምክር ቤት አባላትም በደንብ ሊያግዙን ይገባል ብዬ የማስበው በዋናነት ይሄ ሪፈረንደም ሰላማዊ ሆኖ እንዲጠናቀቅ ከተማ አስተዳደሩ ትኩረት ሰጥቶ እየሰራ ነው ያለው። ሰላማዊ ሆኖ ብቻ መጠናቀቅ አይደለም፣ ከሪፈረንደም በኋላ የከተማ ነዋሪ ያለ ልዩነት የሚኖርበት ከተማ እንዲሆን ትኩረት አድርገን እየሰራን ያለ ነው። ሁሉም እኩል የሚደመጥበት ከተማ እንዲሆን ነው አድርገን እየሰራን ያለ ነው። በዚህ ሂደት የምክር ቤት አባላት ይሄ ከተማ አስተዳደሩ የያዘውን ስራ በተሳካ ሁኔታ እንዲሄድ ድጋፍ እንድታደርጉልን ነው የምጠይቀው። በየክፍለ ከተማ በየቀበሌው በተመረጣችሁበት አካባቢም ጭምር ነዋሪዎች ስጋት ውስጥ የሚያስገባ ነገር እንደሌለ እንዲወሰን ነው። ከዚህ ውጪ ህዝቡ በሲዳማ ህዝብ በኩል ያለው ጥያቄ ቅድም እንዳነሳሁት የመልማት ጥያቄ ነው፣ የማደግ ጥያቄ ነው፣ አብሮ የመበልጸግ ጥያቄ ነው። ስለዚህ የሲዳማ ህዝብ እኛ ከምንናገረው በላይ የምክር ቤት አባላት በተጨባጭ ለዘመናት አብረው ተሳስረው ተዋልደው የኖሩ ከመሆናቸው ጋር ተያይዞ በዚህ ሂደት ላይ የተለየ የሚያጋጥም ነገር እንደማይኖርም ጭምር ለማረጋገጥ ነው። ስለዚህ ቀጣይ ቀናት አስፈጻሚዎች ወደ ከተማችን ይገባሉ። ድምጽ የሚሰጡ አካላት ምዝገባ ይካሄዳል። የቅስቀሳ ጊዜዎች አሉ። በዚህ መሰረት በተሟላ ዝግጅት ላይ ከተማ አስተዳደሩ ያሉ ስለሆነ ከህዝቡ ጋር ሆኖ የከተማ ነዋሪው ድምጹን እንዲሰጥ ጭምር ያለም ስጋት ሁሉም የሚሳተፍበት እንዲሆን ነው ጥሪያችንን የምናቀርበው። ሌሎች ጉዳዮች በከተማ አስተዳደሩ ሪፖርት ላይ ተጨማሪ ማብራሪያ መስጠት ይቻላል። አመሰግናለሁ። ምክር ቤቱ በከሰዓት ውሎ የሀዋሳ ከተማን የ2011 እቅድ አፈጻጸምን የገመገመ ሲሆን በቀረበው እቅድ አፈጻጸም ዙሪያ የምክር ቤት አባላቶቹ ጥያቄዎችና አስተያየቶችንም ሰንዝረዋል። ዋናው ትልቁ ችግር ድሬኔጅ ችግር ነው። ከተማ ላይ ያላት አንዱ መሰረታዊ ችግር ይሄን ድሬኔጅን በተመለከተ አሁን ክረምቱን ያው እግዚአብሔር ምረቶን አንድም ሰው ሳይሞት ነው የታለፈው። የሚነሳው ቅድም ጎርፎቹ ትክክለኛ ጎርፎች ናቸው። በቀጣይ ግን ከተማ አስተዳደሩ ሙኒሲፓሊቲውን በሚገባ ደግፎ ትኩረት ቢደረግ በዚህ በበጋው ተገቢው ዘላቂ የሆነ መፍትሄ ለማስቀመጥ ቢሰራ የተሻለ ስለሚሆን ነው ደጋግመን የምናነሳው የሚል ነገር ለማንሳት ፈልጌ ነው። ሌላው አስፓልት እንደዚሁ ተጀምሮ ያላለቀ ብለን የምንወስደው አሁንም ከ3 አመት አካባቢ ያስቆጠረ ይሄኛው ከዋርካ እንደዚሁም አዲሱ ስቴዲየም እንደዚህ የሜዱ ስቲል እዛ ነው ያለው። የተወሰነች አንዷ ያለቀችው ብቻ እሷም እያለቀች ያለችበት ሁኔታ ነው ያለው። ይሄኛ እያለቀ ነው፣ ማለፊያ የለውም፣ ጸጥታ ላይ ችግር አለ፣ ሰዎች ሌቦች ይዘው ውስጥ የሚገቡባቸው አካባቢዎች ስላሉ እሱ አካባቢ ያለውም አስፓልት ላይ ከፍጥነት አንፃር ቢታ የሚል ነገር አለ። ኮንትራክተሮቹ አካባቢ ያሉ ችግሮች ቀደም ብሎ ቢታ የሚል ሐሳብ ለማንሳት ነው። ለኢንቨስትመንት ልማት ሰፋፊ መሬቶችን ከወሰዱ በኋላ አጥረው የተቀመጡ በርካታ መሬቶች እንዳሉ ይታወቃል። ለዘመናት የቆጠሩ እንደገናም ለቤት ስራም በሊዝ የተሸጡ በርካታ ቦታዎች አሉ። እነዚህ በሊዝ የተሸጡ መሬቶች በሊዝ አዋጅ መሰረት ተፈጻሚ መሆን አለባቸው። ስለዚህ በየክፍለ ከተማው ያሉ ተገንብቶ ለታሰበለት አላማ ያልዋሉ መሬቶች ተወርሰው ወደ መንግስት ባንክ መግባት አለባቸው የሚል አቋም አለን። ወደ መሬት ባንክ መመለስ አለባቸውና ምናልባት የተወረሱም ካሉ ደግሞ ባለሀብቶች እንዲያውቁ ሌሎችም መማሪያ እንዲያደርጉት በሚዲያ በሚገለጽበት አግባብ ብንከተል ጥሩ ነው የሚል አስተያየት አለኝ። ማታ ከምሽቱ 12 ሰዓት ጀምሮ የታክስ ወይም ሚኒባሶች እጥረት ያጋጥማል። በተለይ ብዙ ታክሲዎች የፈርማታ አካባቢ ያሉ ሰዎች
ወደ ቤታቸው ለመሄድ ለመመለስ የሚቸገሩበት ነገር ስላለ ለዘረፋም ለስርቆትም የተሰቃዩ ያሉበት ጉዳይ ስላለ ህዝቡ ስለሚያነሳ የትራፊክ ፖሊሱና የከተማ አውቶቡስ ተቀናይተው ህዝቡን የማንሳት ስራ አገልግሎት እንዲሰጥ የማድረግ ነገር ቢሰራ ጥሩ ነው። እኔ ሪፖርት ላይ በተደጋጋሚ ጊዜ ይታቀዳል፣ ይሰራል፣ ዲዛይን ተደርጓል የሚባል ነገሮች አሉ። ለምሳሌ ከጎርፍ ማስወገጃ ጋር በተያያዘ አሁን አይታችሁ እንደሆነ ቀደም ሲል የነበረው አመታት በጣም ከፍተኛ ዝናብ ስለነበረ ሀዋሳ ከተማ መናኸሪያ አካባቢ ላይ ከተማ ውስጥ ሳይሆን ሀይቅ ውስጥ ያለ ነው መስሎ የሚታይ ነበር። ሰው አደጋ የሆነበት ሁኔታ ነው ያለው። ለከተማው ውብ የሆነችዋን ከተማ ደረጃውን ዝቅ የሚያደርግ ሆኖ ያየው። ስለዚህ እነዚህ ነገሮች ላይ እኔ ቅድም የታቀደ ነገር የተሰራ ሊሰራ ወይም በፕሮሰስ ውስጥ የገባ ነው የሚል ነገር ቀርቧል። እኔ ሰዎች ሲቀያየሩ ይሄ ነገር እየተጓተተ የሚሄድ ይመስለኛል። ሰዎች በተቀያየሩት አመራር በተቀያየሩበት ሂደት ስራውም ዲሌይ የሆነ በዛው ይቀራል፣ ረጅም ጊዜ ይወስዳል። ስለዚህ ከመናኸሪያ አካባቢ ያለውና ሌላ ቦታ ያለው የጎርፍ ማስወገጃ ቦታዎች ቶሎ ትኩረት ተሰጥቶ ትርጉም ተሰጥቶ ተግባር ላይ ቢውል ጥሩ ነው የሚላለኝ። ከዛ ጋር በተያያዘ ሌላው ከዋርካ እስከ አሮጌ ገበያ ድረስ ያለው መንገድ ቁልፍ ቦታ ነው፣ ቁልፍ መንገድ ነው። ይሄም በጣም ጊዜ ወስዷል። ጊዜ ወሰደበት ምክንያት እኔ አሁን ያለው አመራር በሌሎች ስራዎች ላይ ሁሉ ቆርጠኛ ሆኖ እንደሚሰራው ሁሉ በእነዚህ ነገሮችን ትርጉም ሰጥቶ ጥሩ ለውጥን ማቀጣጠል ቢችል ጥሩ ነው የሚላለኝ። ምናልባት ዘመናዊ ሽንት ቤት ላይ ጥሩ ነገር ተሰርቷል እዚህ ከተማ ላይ፣ ግን ስቲል አገልግሎት ውስጥ አልገባም። በጣም መታየት ስላለበት ነው። ለተከታታይ አመታት በዚህ ምክር ቤት ላይ የምክር ቤት አባላቱ ያነሱታል ይህን ጉዳይ። ያንንም መነሻ ተደርጎ ጥረት ተደርጎ የተገነቡ ዘመናዊ ሽንት ቤቶች አሉ። ምናልባት ብዙ ከተሞች ላይ ከአዲስ አበባ ውጭ ብዙ ከተሞች ላይ ያልተሞከረ ነው። ግን ወደ ተግባር ስንገባ ከአገልግሎቱ ባለፈ ከተማው ላይ ስራ አጥ ለሆኑ ወጣቶች ጠቀሜታው ጉልህ ነውና ከዛ አንፃር ወደ አገልግሎት ማስገባት ያልተቻለበት ሁኔታ ምንድነው የሚለው ነው። ያው የት አካባቢ እንደተገነቡ መረጃውም ስለሚኖረን ከዛ ባለፈ አሁን አገልግሎት እየሰጡ ነው ብለን ልንጠራቸው የምንችለው ጥቂት ናቸው የሚል እይታ ስላለኝ ነው እንደ አንድ ግለሰብ። ገቢ ላይ የተነሳው እንዳለ ሆኖ እኔ ምናልባት ጥሩ ነው እንደተባለው በነበሩ ችግሮችም በነበሩ ቀውሶች ውስጥም የተሰራው አፈጻጸም ጥሩ ሆኖ ግን ከተማው ሊሰበስብ ከሚገባው አቅም አንፃር ግን አሁንም መታየት አለበት ነው። ሁሉ ጊዜ ትላንት ከነበረው አፈጻጸም እያነጻጸርን መሄዱ ተገቢ ነው ወይ? አቅማችን እሱ ነው ወይ? ምክንያቱም ወደ ላይ ከፍ ብለን የተለጠጠ እቅድ ይዘን መሄድ አለብን። አሁን በተለይ ሴቶች ላይ እየደረሰ ካለው የማህፀን ጫፍ ካንሰር በሽታ አንፃር እኔ ሪፖርቱም ላይ አላየሁም። እንደ ሀገርም በልዩ ትኩረት እየተሰራ ያለ ነው። ከተማ አስተዳደሩም ላይ ምርመራዎችም እንበል ከ14 ዓመት እድሜ ያሉ ልጆች ላይ ክትባት እንደተጀመረ ይታወቃል። ግን ሪፖርቱም ላይ አላየሁትም። ሴቶችና ህጻናት ወጣቶች መምሪያ አብሮ ሆኖ ከጤና መምሪያው ጋር ይሄን ጉዳይ መስራት እንዳለበት እንደተሰራም ማምናለሁኝ። ግን ሪፖርቱ ላይ ስላየው አሁን በተጨባጭ ምን ያህል ግንዛቤም ስራ እየተሰራ ምክንያቱም አሁን ከሚሞቱ ሴቶች በጣም ትልቁን ቁጥር ይዞ በፐርሰንት ደረጃ ያለው የማህፀን ጫፍ ካንሰር ነውና እኔ እዚህም ላይ ተቋሙ በጣም ተጠናክሮ መሄድ አለበት ነው። ከዚህ በተጨማሪ ሴቶችና ህጻናት ላይ አሁንም የጎዳና ልጆች ላይ ምንም ሪፖርቱ ላይ አብዛኞቹ ስራዎች የተሰሩበት የተቀመጠ ነገርም ቢኖር ምናየው ነገር አለ ነው። እንደ ዜጋ በጣም ህጻናት የሆኑ ልጆች አጓጉል ሱስ ላይ ተጠምደው ከተማ ላይ ያየን ነው የምንገኘውና በዛ ደረጃ ከተለይ አጎራባሽ ካሉ ዞኖች ጋር በፊትም የሚሰሩ ስራዎች ተጠናክረው ቢዱቁ ያየውት ቁጥር በቂ ነው ብዬ በግሌ ስላልወሰድኩት ነው። የሀዋሳ ከተማ ምክር ቤት ሁለተኛ ዙር 6ኛ ዓመት 12ኛ መደበኛ ጉባኤ ለሁለት ቀናት የሚካሄድ ሲሆን በነገው ውሎም የተለያዩ ሹመቶችን በማጽደቅ ሊጠናቀቅ እንደሚችልም ይገመታል።